ብልጡ ቀበሮና የጓደኞቹ ተንኮል። ከዕለታት አንድ ቀን በአንድ ጥቅጥቅ ያለ ጫካ ውስጥ የሚኖር በጣም ተንኮለኛና ብልጥ ቀበሮ ነበረ። አንድ ቀን ይህ ቀበሮ በሜዳ ላይ ሳር የምትግጥ አንዲት ወፍራም ሚዳቋ አየ። ይህን ጊዜ ሆዱ በረሃብ ተላወሰ፣ ምራቁም ከአፉ ላይ መውረድ ጀመረ። ነገር ግን ሚዳቋን ብቻውን ማደን እንደማይችል ስላወቀ ፈጥኖ ወደ ጓደኞቹ ወደ አይጥና ወደ ነብር ሮጠ። ሶስቱም ተሰባስበው ሚዳቋን አድነው ለመብላት አንድ አደገኛ እቅድ አወጡ። ያቀዱትንም እቅድ ተግባራዊ ለማድረግ በመጀመሪያ አይጥ ወደ ሚዳቋ ተቅለስልሳ ቀረበች። በጥርሷም ኩርኩም ኩርኩም እያደረገች አላገጠችባት። ሚዳቋም በድንጋጤ ስትደናበር አድፍጦ ይጠባበቅ የነበረው ኃይለኛው ነብር በኃይል ተወርውሮ ረገጣት። ያን ጊዜ ሚዳቋ ወድቃ ሞተች። ሶስቱ ጓደኛሞች ያሰቡት ሐሳብ በሚገርም ሁኔታ ተሳካላቸው። ነገር ግን ስግብግቡ ቀበሮ ሚዳቋን ለሶስት መካፈል አልፈለገም። ፊቱን አዙሮ አይጥና ነብርን እንዲህ አላቸው፣ ጓደኞቼ፣ እንዲህ ያለ ጣፋጭ ስጋ ሳይታጠቡ መብላት እኮ በጣም ነውር ነው። እኔ ጠዋት ተነስቼ እጆቼን ታጥቤያለሁ። ስለዚህ እናንተ አሁን በፍጥነት ወደ ወንዝ ሄዱና እጃችሁን ታጥባችሁ ነው አላቸው። ነብርና አይጥም በየዋህነት ቀበሮውን አምነው እጃቸውን ለመታጠብ ወደ ወንዙ ወረዱ። በመጀመሪያ ነብሩ ታጥቦ ተመለሰ። ቀበሮውም እውነተኛ መስሎ ወደ ነብሩ ቀረብ ባለና በሹክሹክታ እንዲህ አለው፣ አይ ይቺ አይጥ እኮ ነብርን የረዳሁት እኔ ነኝ። ሚዳቋንም መያዝናት እኮ እኔ እግሯን ስላደነዘዝኩለት ብቻ ነው እያለች ስትቀልድብ ነበር አለው። ነብርም ይህን ሲሰማ በጣም ተናደደ። ይቺ ስንዝር የማትሞላ አይጥ እኔን እንዴት ታንኳስሰኛለች እያለ በቁጣ ገሳ። ስጋውንም መብላት እንደማይፈልግ ተናግሮ እየዛተ ከጫካው ወጥቶ ሄደ። ትንሽ ቆይቶም አይጥ ታጥባ በደስታ እየሮጠች መጣች። ቀበሮውም ፊቱን አኮማትሮ እንዲህ አላት፣ አይጥ ሆይ፣ ቅድም ከነብር ጋር ተጣልተን በቦክስ አድቅቄ አባረርኩት። ፈሪ ስለሆነ ሮጦ አመለጠኝ። አሁን ደግሞ ተራው ያንቺ ነው። ጉልበት ካለሽ እስኪ ከኔ ጋር እንጋጠም አላት። አይጥ ይህን ስትሰማ በጣም ደነገጠች። ከቀበሮ ጋር መታገል እንደማትችል ስላወቀች እግሬ አውጪኝ ብላ እያፈተለከች ወደ ጉድጓዷ ሮጠች። በመጨረሻም ያ ተንኮለኛ ቀበሮ ብቻውን ቀረ። ዙሪያውን ሲመለከት ማንም የለም። ይህንንም ስላረጋገጠ እየሳቀና በደስታ እየጨፈረ ያችን ሚዳቆ ብቻውን አጣጥሞ በላት።